ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ እንግዲህ ይዤላችሁ የመጣው የመኮረኒ በሸሜን አሰራር ነው ማለት ነው። አብራችሁ የተከተሉ ስቴፕ ባይ ስቴፕ እናያለን ማለት ነው ውዶችዬ። ከዚህ ላይ እንግዲህ ሽንኩርት ታቁላላሁኝና ካበሰልኩኝ በኋላ የጨመርኩበት ቲማቲም እና የነሱን ትልቅ ቃሪያ ነው ማለት ነው። እሱነን እንደዛ አድርጌ ከጨመርኩ በኋላ በደንብ አድርጌ አቁላለዋለሁኝ። በደንብ ሆኖ ከተቆላላ በኋላ እንግዲህ በአንድ እጄ እየቀረጹ ስለሆነ አይመችም እላችኋለሁ ወዶችዬ። ይህን እንግዲህ አብሬ ያደረግነው ይሄ የሆነ አክዳር ነገር የሚታያችሁ ነጭ ሽንኩርትና ጅንጅብል ከአንድ ላይ ፈጭቼ እንትን ያልኩት ነው። ፍሪጅ ውስጥ ያስቀመጥኩት ነው እና እሱ ነው ዘይት ሳላርግበት ቀርቼ ወደ ቅጠልማ አይነት የተቀየረ። ጣዕሙ ግን እንዳትጠይቁኝ በጣም ቆንጆ ማለት ነው። በተለይ ምግብ የሚሰሩ እንደዛ አድርጋችሁ 3-4 ወር የቆያል። ምንም ችግር የለውም። ፍላጅ ውስጥ እያደረጋችሁ ውጭ ያው ጥሩ ስላልሆነ ፍላጅ ውስጥ አድርጋችሁ መጠቀም ትችላላችሁ። በየጊዜው እሱንን እንትን ተማለት ተመውቀጥ ማለት ነው። እና እንደዚህ አድርጋችሁ በደንብ አድርጋችሁ ታቁላላችሁ። በኋላ ስለሚታያችሁ ሰደርደጃይጅ ወይንም ደግሞ እየተቆረጠ የነሱ አጥንት የሌለው ስጋ ነው ማለት ነው፣ የዶሮ ስጋ። እሱንን እንግዲህ እንደምታዩት በደንብ አድርጌ ከታትፌዋለሁኝ በትንሿ ማለት ነው። እንግዲህ እንደዚህ ሆኖ ከበሰልልኝ በኋላ ሁሉም ነገር ያው ዶሮውንም ስጨምረው ታዩታላችሁ ማለት ነው ቤተሰብ። እዚህ ላይ እንግዲህ ብዙ ስላልሆነን አንድ ፓስታን የሰራሁ አንድ ሙሉ ማለት ነው። እንግዲህ ፓስታ ይሉታል እነሱ፣ እኛ መኮረኒ የምንለው እነሱ ፓስታ ነው የሚሉት ማለት ነው። ይኸው እንግዲህ ደበለቅሁት ማለት ነው ዶሮውን። አሁን አብሬ ሽታ አድርጌ በደንብ አድርጌ አቁላለዋለሁ ማለት ነው። በደንብ ሆኖ ይቁላላል። እንግዲህ ጣዕምናው ልነግራችሁ አልችልም። በጣም አሪፍ ደስ የሚል ነው። በተለይ በአረቦች ተወዳጅ ምግብ ነው ማለት ነው። እኛ እንኳን ክሬም አብዛኛውን ስላለው ኢትዮጵያን ለአህያ ማር አይጥመውም ይባላል በነገራችን ላይ። እና እንግዲህ እኛ ክረም ስላለው ብዙም ጅብና ክሬም የሚበላ ሰው አለ ብዬ አላስብም። እንደኔ ብሎ ነው ሰው የሚታየኝ የሚመስለኝ። የወተት ግብአቶችን እንኳን አይደለም እዚህ ይቅርና አገር ቤትም አልጠቀምም ማለት ነው፣ አልወድም። ያው መመስግን እንግዲህ ጨውን ለማመስል ትንሽዬ እቀምሳለሁ ማለት ነው። ከዛ ውጭ ግን ብዙም ለኔ ያን ያክል እንትን አይለኝም። እዚህ ላይ ከሙን የሚሉትን ነው የማደርግበት። እነዚህ ብዛራት አይነቶች ናቸው ማለት ነው። ብዛቱ እንዳትጠይቁኝ። እዚህ ቤት በነገራችን ላይ ስሙንም የማላውቀው ሁሉ ነው የሚመጣ። እዚህ ላይ ፍልፍል አህማር ወይም ደግሞ ቀይ በርበሬ ነው የምጠቀምበት። ስለሚያቃጥል ትንሽ ነው በሻይ ማንኪያው የምጠቀመው ማለት ነው። ከዛ ይሄም ከሙን ነው። ሁለት አይነት ከሙን ነው መሰለኝ ያለ። ይሄም ከሙን ነው፣ ኪሱ ላይ የሚነበበው ከሙን ነው። ከዛ ወደ ሰኖት እንሄዳለን። እዚህ ጋር እንግዲህ አለ ግን እያሟጠጡ ያወጣሁትን አልቆ ማለት ነው። እንግዲህ በኪስ አውጥቶ መገልበጥ እንግዲህ ያለም ሳንፋ ይውላችሁ። እሺ ሁሉ እንግዲህ ቁንዶ በርበሬ ጨምሬያለሁ ማለት ነው። እዚህ ላይ ደግሞ ቢዛራት መክሉክ ይሉታል ወይም ደግሞ የህንዶች ቢዛራት ነው። አብዛኛውን ሁሉም በየአይነቱ የተፈጨ ነው። እሱንን ነው የተጨመረበት ማለት ነው። ከዛ እሱንን ከጨማመርን በኋላ አሁንም በደንብ አድርገን ማቁላላትን እንዳንረሳ እላችኋለሁ ውዶችዬ። ውሃ ጣብ 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 እያደረግን በደንብ አድርገን ማቁላላት አለብን።
ይሄ የዶሮ መረቅ ነው። ማጂ ይሉታል። እሱን ነው ሁለት ጨምርበታለሁ። ለጣዕም ነው። በጣም ቆንጆ ነው። የአንድ እጅ ነገር እንግዲህ እየፈተው ነው የላችሁ። ከዛ ጨመርኩ፣ ያን ጨመርኩ። ሁለተኛው ይቀጥላል ማለት ነው። አሁንም ሁለተኛውን ጨመርኩት። በነገራችን ላይ የዶሮ መረቅ በማንኛውም ቦታ መግባት ይችላል። በወጥም በማንኛውም ቦታ ብታስገቡበት እጅግ በጣም ነው የሚያጣፍጠው። እኔ ያለሱ ምግብ አይጣፍጥልኝም። በጣም ቆንጆ ነው። ሌሎጦማ የሆነ የምታዩት እንጂ እነሱ አረብ ምግቦች ላይ መጨመር ትችላላችሁ። በማንኛውም ቦታ በጣም ነው የሚያጣፍጠው፣ ሳይበዛ በትንሹ ማለት ነው። እንደየምትሰሩት መጠን ይለያያል። እሱ እንደዚህ ታደረጋችሁ በኋላ የቶማቶ ፔስት ወይንም ደግሞ ሳልሳል፣ እዛ አብዛኛውን ቶማቶ ፔስት ነው የሚሉት፣ ሳልሳል ነው የሚባለው ደግሞ በሌላ ቋንቋ። ሰልሰል ነው እየጨመርኩበት ያለ ተፈጨ ቲማቲም ማለት ነው። እሱን እንደዚህ አድርጌ ሁሉንም ጨምረው። በነገራችን ላይ ከሬም በኋላ ላይ ስለሚገባበት ነጭ ወደ ነጭ ስለሚያዳግል ሁሉንም ከአንድ ላይ የምጨምርበት ማለት ነው። ከዛ አሁንም ይሄንን በደንብ አድርጌ ያው አጉላለዋለሁ። የቲማቲም ጣዕሙ ውስጥ ጠፋ ድረስ ማለት ነው። ይህ ጨው በነገራችን ላይ ጨው ነጩን ጨው አይደለም የሚጠቀሙት። ትንሽ ደፍረስ ያለ ጨው ነው የሚጠቀሙት። ለጤና ቆንጆ ነው። ማሳሰያ ስላለብኝ ትላለች ሴትዮዋ። ይህንን የሚጠቀሙ ነጭ ጨው ከዚህ ቤት ከመጣሁ ይቻላል። ከዛ ፈጠብጠብ እያደረግን እንግዲህ እንደዛ አድርገን እንትን ካልነው በኋላ ያው ቀመስኩት። ጨው የለውም። ጨው ትንሽ ጨው አደረኩበት። ማዶ በነገራችን ላይ ማጆ ካደረጋችሁ ጨው እየቀመሳችሁ ለማድረግ ያለባችሁ። ምክንያቱም ማጆ ራሱ እንትን አለው፣ ጨው አለው። ጨው ብቻ ነው ማለት ነው። አንዳንድ ቦታ ላይ አያስፈልግም። እሱን ካደረጋችሁ ያው ራሱ ጨው ስለሆነ ማለት ነው። ያው ውሃዬን ጠብ እያደረግኩ እያሸሁ እያገላበጥኩ እያቁላላሁት ነው። እንግዲህ እንደ ኢትዮጵያ ነው እየሰራሁላችሁ ያለ። ሰዓት በጣም ነው የሚወስደው እሱን ስሰራ። በተለይ ሶሱን በነገራችን ላይ እዚህ ላይ አላስገባላችሁ፣ ምክንያቱም በጣም እንትን ስለሚበዛ ቪዲዮ። ከዛ ወደ መኮረኒ ወደ ቀቀል መኮረኒ ከናቱ ላይ እንጨምራለን። በደንብ አድርገን እንደዛ አድርገን ከጨመርንም በኋላ ይሄንም አብረን አምሰን እናቁላለዋለን ማለት ነው። እናዋህደዋለን አብረን በደንብ አድርገን ያው በደንብ አድርገን እናዋህደዋለን። የተረፈችውንም እንግዲህ ካራት አደረግናት ማለት ነው። ይዞት ነበረ።
ትንሽ ካለው እሱንም እንግዲህ አብሬ ካናት አድርጌ አዋሃድሁት። ከዛ አሁንም ጨው መኖሩ ቀመሳ ነው ግድ ነው። ቅመሽ ተልተሏለ እየቀመሰች ነው። እንዴት ነው ይጣፍጣል! ኧረ በደንብ ይጣፍጣል። ይጣፍጣል እያለች ነው። አምላኬ ጠላት እንዳይጥለኝ ደካማ ነኝ እኔ አንተ ካልደገፍከኝ አንተ ስለሆነ መቆም መራመዴ ጉዞዬ እንዲቀና ቅደም በመንገዴ አግዘኝ አምላኬ ጠላት እንዳይጥለኝ ደካማ ነኝ እኔ አንተ ካልደገፍከኝ አንተ ስለሆነ መቆም መራመዴ ጉዞዬ